ሰላም ሰላም የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር አብን ፍቅር የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን። ስለዚህ ሰዓት ስለሰጠን ሰዓት እግዚአብሔርን እጅግ አድርጌ አመሰግናለሁ። ዛሬ ወደ እናንተ አንድን ሐሳብና ከዚህ በኋላም ደግሞ ላደርግ ስላለው ነገር እግዚአብሔር በልቤ ላይ ስላከበደው ስለሱ የሚሆን አጠር ያለ ኢንትሮዳክሽን ቪዲዮ ወደ እናንተ ይዤ መጥቻለሁ። ወደ ሐሳቡ ከመግባቴ በፊት ከእግዚአብሔር ቃል አንድ ክፍል አነብላችኋለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 ያለው እንዲህ ብሎ ይናገራል። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ቁጥር 16ን ደግሜ ያነበዋለሁ። ዋናው ሐሳብ እሱ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ይላል። የእግዚአብሔር ስም የተባረከ ይሁን። በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 18 ባለው ሐሳብ ላይ የምናገኘው የኢየሱስ ክርስቶስን ንግግር ነው። ኢየሱስ ክርስቶስ እዚህ ጋር የአብን ፍቅር የገለጸበት መንገድ ነው ያለው። ስለ ሰው ልጆች መዳን ሲባል፣ ስለ ሰው ልጆች ሳልቬሽን ሲባል አብ የሄደበትን ርቀት ነው እዚህ ጋር የምንመለከተው። አንድያ ልጁን ለሰው ልጆች አሳልፎ እንደሰጠ፣ ስለ ሰው ልጆች ኃጢአት፣ ስለ ሰው ልጆች በደል፣ ስለ ሰው ልጆች መተላለፍ እግዚአብሔር ለሰው ልጆችን ሳልቬሽን ያደርግ ዘንድ ልጁን አሳልፎ እንደሰጠና የሄደበትን የፍቅርና የሳክሪፋይ የመስዋዕትነትን ጥግ ያሳየናል። እና ዋናው ኮር ሐሳቡ ደግሞ 14ና 15 ላይ ሲናገር ይሄኛው የእግዚአብሔር የመዳን መንገድ የተገለጠው ሙሴ የናሱን እባብ ሰርቶ በምድረ በዳ እንደሰቀለው እንደዚሁም ደግሞ በኢየሱስ ክርስቶስ ክሩሲፊኬሽን እንደሆነ የክርስትና ዋና ማዕከል የኢየሱስ ክርስቶስ ወደዚህ ምድር መምጣት፣ መከራን መቀበል፣ መሰቀል፣ መሞት እንደዚሁም ደግሞ ሪዘሬክሽኑ እንደሆነ ይናገራል። በዚህ ውስጥ ደግሞ እግዚአብሔር ሳልቬሽንን ለሰው ልጆች ሁሉ መዳንን እንዳስቀመጠ ከእግዚአብሔር ቃል እንረዳለን። ይሄ ኢየሱስ ክርስቶስ ትምህርት ነው። ኢየሱስ ቃል በቃል ያስተማረው ትምህርት ነው። አሁን ወደ ነባራዊ ሁኔታ ስመልሳችሁ አሁን ባለንበት ደግሞ በእስልምና ሃይማኖት በኩል ወይም በሙስሊሞች በኩል ኢየሱስ ክርስቶስ አልሞተም፣ ኢየሱስ ክርስቶስ አልተሰቀለም፣ አንድ ተራ ነብይ ነበር የሚል ትልቅ አርጊመንት ይዞ ይነሳሉ። ቤተ ክርስቲያን በዚህ ጉዳይ ላይ ምን ያህል አክቲቭ ሆና እየሰራች እንደሆነ መልሱን ለእናንተ ተዋለሁ። ግን ደግሞ እኛም አንድ ቤተ ክርስቲያን ስለሆንን ሁላችንም በዚህ ነገር ላይ አይዲያ እየተለዋወጥን እንደ እግዚአብሔር ቃል እየተመካከርን እንደዚሁም ደግሞ ከነሱ መጽሐፍቶች ኮት እያደረግን ለሙስሊም ወንድምና እህቶቻችን ሙስሊም ኢቫንጀሊዝም ወይም ደግሞ ለእነርሱ ወንጌልን የምናደርስበትን ከእግዚአብሔር ዘንድ የሆነ ጥበብን የምንቀበልበት የመንፈስ ቅዱስን ኃይልን የምንቀበልበት የፓናል ዲስከሽን እንደዚሁም ደግሞ የተለያዩ ስልጠና የምንወስድበት ኮርሶችን ለማዘጋጀት አስቤያለሁ። እንደ እግዚአብሔር ፈቃድ በሚመጣው ጊዜ የቪዲዮ ይዘት የሚሆነው ቤዚካሊ ስለ ሙስሊም ኢቫንጀሊዝም ነው። ወንጌልን እንዴት አድርገን ስለ ሙስሊም ወንድሞችና እህቶቻችን እናድርስ። ቀላል ኮሚኒቲ አይደለም። በዓለም ላይ ሞርዳን 1.2 ቢሊዮን የሚሆኑ እስልምና እምነት ተከታዮች አሉ። ዳት ሚንስ ኢየሱስ ክርስቶስ አልተሰቀለም፣ ኢየሱስ ክርስቶስ አልሞተም፣ ኢየሱስ ክርስቶስ አልተነሳም የሚልን ትምህርት ማዕከል አድርጎ ነው። ሰው ደግሞ በዚህ ትምህርት ውስጥ ከተመላለሰ ድነትን አያገኝም ማለት ነው። ከእግዚአብሔር መንግስት ውጭ ነው ያለው፣ በፍርድ ውስጥ ነው ያለው። እዚህ ጋር በጣም በሚገርማችሁ ሁኔታ ሲናገር በእርሱ በሚያምን አይፈረድበትም ይላል። ነገር ግን 18 ላይ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ፍርድ ያለው በኢየሱስ ክርስቶስ ባለማመን ውስጥ ነው። ነቢይ መሆኑን ማመን ከፍርድ አያድንም። ኢየሱስ ነበር ኤግዚስት አድርጓል ብሎ ማመን ከፍርድ አያድንም።
ከፍርድ የሚያድነው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን፣ ስለኛ ኃጢአት፣ ስለኛ በደል፣ ስለኛ መተላለፍ እንደተሰቀለ፣ እንደሞተ፣ እንደተነሳ በአባቱ ቀኝ ደግሞ እንዳለ ዳግም እንደሚመጣ ስናምን በአንደበታችንም ደግሞ ስንመሰክር ድነትን እናገኛለን ማለት ነው። ስለዛ ነው እግዚአብሔር ቃል ሲናገር ሰው በልቡ አምኖ በአንደበቱም ደግሞ መስክሮ ይድናል ይላል። ስለዚህ ድነት ያለው በእምነትና በአንደበታችን ኮንፌስ በማድረግ ነው። ለዛ ነው ኒቆዲሞስ ወደ ኢየሱስ ክርስቶስ በማለዳ መጥቶ እድን ዘንድ ምን ማድረግ አለብኝ አለው። ኢየሱስ ክርስቶስ ነገረው። ዳግም መወለድ አለብህ አለው። ሰው ከመንፈስና ከውሃ መወለድ አለበት። ሰው ከመንፈስና ከእግዚአብሔር ቃል ከዚህ እውነት መወለድ አለበት። ሰውን ነፃ የሚያወጣው የእግዚአብሔር እውነት ስለሆነ ማለት ነው። ስለዚህ እንደ እግዚአብሔር ፈቃድ እውነትን በፍቅር ለወንድሞች የምንገልጥበት በመግልጽ በማድረግ በማስተማር የቤተ ክርስቲያንን አቋም በማሳወቅ የክርስትናን ፒላር የሆነውን ትምህርቱን በማሳወቅ እንደዚሁም ደግሞ አማኝ ወንድሞቻችን ከዲሴፕሽን መታደግ። ብዙዎች እየተታለሉ ያሉበት ሰዓት ነው። ናይስ የሚመስሉ ትምህርቶች አሉ። ብዙዎችን ግን ልባቸውን ከቤተ ክርስቲያን ያሸፍቱ ትምህርቶች አሉ። ስለዚህ እዛ ላይ ቆም ብለን እንደ ክርስቲያን አማኝ ዋናው ኮር ፖይንታችን ምንድን ነው የሚሆነው? ሙስሊም ኢቫንጀሊዝም ነው። ወንጌልን ለሙስሊሞች መስበክ። ይህንን የምናደርስበት እግዚአብሔር በሰጠን ጥበብ፣ በተለቀቀልን እውቀት፣ በተለቀቀልን ኃይል መሰረት ፈርዘር እንሄዳለን። ፓናል ዲስከሽኖችንም እናዘጋጃለን። እግዚአብሔር ይረዳናል። ለዚህም የሆኑ አንዳንድ ማቴሪያሎችን ደግሞ አዘጋጅቻለሁ። በፒዲኤፍ በወርድ ዶክመንት አዘጋጅቻለሁ። እነዚህም ፋይሎች አታች አድርግላችኋለሁ። እግዚአብሔር ደግሞ ይረዳናል። መዘጋጀት አለብን። ዝግጁ መሆን አለብን። ዌል ፕሪፔርድ መሆን አለብን። ለሚጠይቁን ጥያቄዎች መልስ ማዘጋጀት አለብን። እውነትን ደግሞ ፈልገው ግራ ለተጋቡ ደግሞ ይሄ ነው እውነቱ ብለን ለመናገር የተዘጋጀን እንድንሆን የእግዚአብሔር ቃል ያስተምረናል እና ዋናው የቪዲዮ የትምህርቶቹ የስብከቶቹ ኮር ፖይንት ስለዚህ ነው የሚሆነው። በዚህ ላይ በደንብ እንድንዘጋጅ እና ራሳችሁን ፕሪፔርድ እንድታደርጉ እኔም ደግሞ የምለቀው አንዳንድ ትምህርቶች አሉ። በዛ ላይ በደንብ ኢንተራክት እንድናደርግ ለሙስሊም ወንድሞቻችንም ሼር እንድናደርግላቸው ይህንን ወንጌል እንድንናገር ራሳችሁን ፕሪፔር እንድታደርጉ ለመንግስቱ ወንጌል ለእግዚአብሔር መንግስት ስራ ራሳችሁን ሬዲ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ደግሞ ይረዳናል። ስራው ባለቤት አለው። የእግዚአብሔር ስራ ነው። የመንግስቱ ስራ ነው። አንድ ሰውም ከዳነ ትልቅ ትርፍ ነው። አሁን የቁጥር ፉክክር ላይ አይደለም የምንገባው። አንድ ሰው ከዳነ፣ አንድ ሰው በጥያቄ ውስጥ ላለ ነፍስ እግዚአብሔር መልስ ካደረገን ትልቅ ስኬት ነው ማለት ነው። ብዙ ድምፆች በምድር ላይ አሉ። አሁን ሶሻል ሚዲያው ላይ ብዙ ድምፅ አለ። የፖለቲካ ድምፅ አለ፣ የኢንተርቴንመንት ድምፅ አለ፣ የቢዝነስ ድምፅ አለ፣ የሶሻል ኢኮኖሚ ሲቹዌሽን ድምፅ አለ። ከዚህ ሁሉ መሀል ግን የእግዚአብሔርን ድምፅ የሚፈልጉ ሰዎችን ለእነርሱ ደግሞ እኛ የእግዚአብሔርን ቃል የእግዚአብሔርን ትምህርት ይዘን መቅረብ ስላለብን እግዚአብሔር በረዳን መጠን ወደፊት እንድንራመድ የእናንተም ጸሎት ይቀጥል። እኔም ደግሞ ጸልያለሁ። እግዚአብሔር ይረዳናል። ስለ ትምህርቱ ዲቴል አልገባም ዛሬ ላይ ኢንትሮዳክሽን ቪዲዮ ስለሆነ፣ ቤዚካሊ ግን ፎከስ አድርገን የምንሰራው ሃይላይት እንዲሆንላችሁ ስለ ሙስሊም ኢቫንጀሊዝም ነው። ስለዚህ ሙስሊም ኢቫንጀሊዝም ስናወራ አይዲያዎችን ብቻ አይደለም የምናወራው፣ ትምህርቶችን ነው ኮት የምናደርገው፣ መጽሐፍቶችን ነው ኮት የምናደርገው። ስለዚህ በእስልምና ትምህርትም በክርስትናም የሚያግባቡን ትምህርቶች አሉ። ከነዛ መሀል የሙሴን የህግ መጽሐፍ በእስልምና ተውራ የሚባለውን እርሱም መጽሐፍ ኮት እናደርጋለን። ሳልምስ አለ፣ ዘቡር በዳውድ በኩል ወይም ደግሞ በዳዊት በኩል የመጣ መጽሐፍ አለ። ስለ እርሱም እናወራለን። እንደዚሁም ደግሞ ስለ ኤንጅል ስለ ጎስፕል እናወራለን። እንደዚሁም ደግሞ ለትምህርታችን ይሆን ዘንድ ፈርዘር እየሄድን ከቁርአንም ደግሞ ኮት እያደረግን ከዛ መሀል ብዙ ለእኛ ግራውንድ የሚሆኑ ነገሮች ስላሉ ወንጌልን ለመስበክ በር ስለሚከፍትልን እርሱንም እየተጠቀምን የኢየሱስ ክርስቶስን አዳኝነት እንናገራለን። አንዳንድ ሎጂኮች እንጠቀማለን፣ ኮመን ሎጂኮች እንጠቀማለን። ስለ ኢየሱስ ክርስቶስ በዚህ ምድር ላይ ስላሳለፈው ህይወት፣ ምን አይነት ጎዳና ምን አይነት ህይወት ነበር ኢየሱስ ክርስቶስ ያሳለፈው፣ እርሱም ኮት እናደርጋለን። ከስቶሪም ከቸርች ፋዘርስም ከመጽሐፍ ቅዱሳችንም ኮት እናደርጋለን። እንደዚሁም ደግሞ ስለ መሐመድ ህይወትም ኮት እናደርጋለን። ሀዲሶች አሉ፣ ስለሱ መጽሐፍት የተጻፉ ጽሁፎች አሉ፣ እነሱን ኮት እናደርጋለን። ስለዚህ አንዳንድ ማመዛዘኛዎችን እንወስዳለን። ቆም ብለን ካሰብነው ነገሩ ስፒሪቹዋል እንደሆነ ከገባንና ጸሎት ካደረግን እግዚአብሔር አሳልፎ እንደሚሰጠን አምናለሁ። ዲፍረንስ ኢዝ ቪዚብል። በኢየሱስ ክርስቶስና በመሐመድ መካከል ያለው ልዩነት በጣም የሚገለጥ ነው። ሰው መንፈሱ ካልታወረ በስተቀር መንፈሳዊ እይታው ብሎክ ካልተደረገ በስተቀር ከዚህ እውነት
ሊሸሽ አይችልም። የእግዚአብሔር ቃል ሲናገር እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ነው የሚለው። ስለዚህ የእግዚአብሔር እውነት ደግሞ በቃሉ በኩል ተገልጦልናል። ለዛ ነው ዳዊት ሲናገር ቃል እውነት ነው ብሏል። ስለዚህ የእግዚአብሔርን ቃል በመግለጥ በድፍረት እንድንናገር እግዚአብሔር እንደሚረዳን አምነን ወንጌል ላይ ቆመን የተለያዩ መጽሐፍቶችን ኮት እያደረግን የተለያዩ ሎጂኮችን ኮት እያደረግን እግዚአብሔር ይረዳናል። በሚመጣው ዘግመን ነፍሳትን እናድናለን። ስለ ኢየሱስ ክርስቶስ አዳኝነት እንመሰክራለን። የእግዚአብሔር ጸጋ ይረዳናል። እግዚአብሔር ይባርካችሁ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ተባረኩ። ቴንኪዩ